እኮ ነው የምነግራችሁ። በቃ አንተም ያለ እሷም ያለ አንተ አይሆንላትም። የተረዳሁት ነገር ነው። ስለዚህ አንዳንድ ነገሮች ደግሞ አሉ። ጽግሻም ደግሞ ዳኒን ያልተረዳሽ ነገር አለ። እዚህ ቤት ጠፍታ ነበር ጽጌና ዛሬ ስለመጣች ደስ ብሎኛል። ከረጅም ጊዜ በኋላ የመጣችው እሷ ቤቱ ወይ ናፍቃት ወይ እኔ ባልናፍቃት ያው እኔ መናፈቅ ያልቀረም ቤቴን ደግሞ እሷ መናፈቁ አልቀረም እና ስለመጣች ደስ ብሎኛል። ቤት ሻይ ስላመጣሽ ደስ ብሎኛል። ያው ለጓደኛሽ ብታደይም ግን ያው ሚዛናዊ ደግሞ ትሞክራለች። ሚዛናዊ ደግሞ ትሞክራለች። ለምን እንደዚህ ጋር ደግሞ ምንድነው ባለፈው ልል የነበረው የተለያየ ነገር ላይ ብንሆን አሁን በተፈጠሩት ነገሮች ላይ እኔ ጥፋተኛ ሆኜ የተገኘሁት እና ጥፋተኛ ቢሆንም ባልሆንም ጽጌ ወደ ሌላ ቦታ እንድትሄድ አልፈልግም። እኔ ራሴ ሌላ ቦታ መሄድ ካለብኝ ወይ አካባቢ መውጣት ካለብኝ ራሴው ነው መሆን ያለብኝ። ማንም ለምንድን ነው ነገር የምታስቡት? ያልገባኝ ነገር እኮ እናንተ እኔና እሱን አንድ ላይ ለማድረግ እየሞከራችሁ አይደለም። ተነጋገሩን ያላችሁን እሱን በመነጋገሩ እኔም አምንበታለሁ፣ ችግር የለውም። ግን ልጁ ባለትዳር ነው፣ የልጅ አባት ነው። እሱን ደግሞ መርሳት የለበትም። ገባሽ? አሁን እኔና እሱ ብዙ ነገሮችን እንዳሳለፈ ሰው አይደለ ተቀራርበን የምናወራው። ስለዚህ ዳኒ ጥሩ ነገር